ሰላም እንደቆያችሁኝ። ዛሬ እንግዲህ ሙሉ ቀን ብዙ ጊዜ ጠይቃችሁ ያላችሁ ጥያቄ የኢትዮ ኮርስ ዌብሳይት አልሰራልንም እያላችሁ ነው። እንዴት አድርገን ወደ ኮርስ መሄድ እንችላለን የሚለው ነገር በዚህ ቪዲዮ ያሳያችኋለሁ። በመጀመሪያ ዳሽቦርዳችን ላይ እንገባለን። ይሄ የዳሽቦርዳችን ገጽታ ነው። ፊት ለፊት ዳሽቦርዳችን ላይ የሚታየው ገጽታ ነው። በመቀጠል ወደ ካታሎግ እንሄዳለን። ካታሎግ ማለት የኮርስ ሬጅስትሬሽን ማድረግ ያለብን ወይም መመዝገብ ያለብን ኮርሶች የሚይዝልን ቦታ ነው። እነዚህ 4 ኮርሶች ይመጣሉ። 4 ኮርሶችን እያንዳንዱን ተራ በተራ መዝገባ የምናደርግበት ነው። ኢንሮልድ የሚለው የተመዘገብኩት ሲሆን አፕላይ ፎር አክሰስ የሚለው ደግሞ ገና ለመመዝገብ የሚጠብቁ ናቸው ማለት ነው። እነዚህ አፕላይ ፎር አክሰስ የሚለውን ክሊክ ስናደርግ ስታርት አፕሊኬሽን የሚል ይመጣል ማለት ነው። አሁን ቅድም የተመዘገብኩት ዛሬ የተመዘገብኩት አንድ ኮርስ አለ። እሱም የዴታ ፈንዳሜንታልስ ኮርስ ነው። እሱን አሳያችኋለሁ ማለት ነው። ልክ አፕሊኬሽናችሁ በትክክል ከተሞላ በኋላ ይሄ ገጽታ ይመጣል። አፕሊኬሽናችሁ በትክክል ሞልታችኋል ብሎ ይሄ ገጽታ ይመጣል። ብዙዎቻችሁ ትቸገራላችሁ። ስታርት አሰስመንት ማለት ፈተናውን ፈተን ቦታ ነው። ይሄኛው ደግሞ ብሎ አሁን ክሊክ ያደረግኩት እሱ የኮርስ ሙሉ ቪዲዮዎቹ፣ ቴክስቶቹ እንደዚሁም አሳይመንቶቹ የተለያዩ ኪውዞች ያሉበት ቦታ ነው እና እዚህ ላይ ትገባላችሁ። ከዛ ደግሞ ወደ ግሎባል ቻፕተር ሲሄድ ከፈለጋችሁ ከላይ ያለው ሊንክ አሁን የነካሁት ሊንክ ትነኩና ወደ ስታርት አሰስመንት ወደሚለው ትመጣላችሁ ማለት ነው። ይሄ ማለት የኮርስ ፈተናችሁን ነው። 8 ሳምንት ብቻ ነው የሚጠብቀው። አንሊሚትድ የሆነ አቴምፕት ማድረግ ትችላላችሁ ወይም ብዙ ጊዜ ደጋግማችሁ መፈተን ትችላላችሁ። 60% በላይ ስኮር ካደረጋችሁ ግሎባል ቻፕተርስ የሚል የስፖንሰሮች ሎጎ ያለው ሰርቲፊኬት መቀበል የምትችሉ መሆኑን ለማሳወቅ ነው። እንግዲህ ሌሎች ችግሮች ካሉ በውስጥ በኮሜንትም በውስጥም በዋትሳፕም ጭምር ማግኘት ትችላላችሁ። ይህ ቪዲዮ ላይ እንዲደርስ ሼር፣ ላይክ አድርጉልኝ። አመሰግናለሁ።